የምፈልገው በእጅ ገባ፣ ያቀድኩት ተሳካ የምትለው ቃል ወይዘሮ ሰላም ስምሽን የውርስ መስፈርት ውስጥ አስገብቼሻለሁኝ እንዴ እማዬ፣ በህግም በስጋም ልጅሽ ልሆን ነው ስትል ብሌን ደነገጠች። ብሌን ይሄ ቀን አንድ ቀን ሚስጥሩ ይጋለጣል፣ ሰላም ሀፍቱን ወደ ቃል ሳታዞር እውነታው ይፈነዳል ብላ ቀን የምትጠብቀው ብሌን እሷ ካልተናገረች ማንም አይነግራትም። እሷ ካላወጣችው እሷ ካላጋለጠችው ማንም አያወጣውም። ምክንያቱም ወንድሟም አቶ በኃይሉ ለዚሁ ነው እቅዱ፣ ሰላምን ገሎ ሀፍቱን መውራስ ነበረ። አሁን ግን ሰላም ራሷ ወዳ ፈቅዳ የኔ ወራሽ ልጅ ህጋዊ ወራሼ ቃል ናት የሚል በህግ የጸደቀ ወረቀት እያስጨረሰችላት ነው። በኃይሉም የሚፈልገው ይሄን ነው። ጉዳዩ ተጠነቀቀ፣ ያሰብኩት ተሳካ የሚለው ግን ትልቁ ጉዳይ ቃል ናት እዛ ዘብጥያ እስር ቤት እንዲወርድ ያደረገችው። እሱ አሁን ደግሞ ሊወጣ ቀናትና ሰዓታት ነው የቀረው። ቃል ደግሞ አቶ በኃይሉ ሳይወጣ መቅደም አለብኝ የምትለው እቅዷ እየተሳካላት ነው። ምክንያቱም አቶ በኃይሉ 25% ሰጥቼሽ 75%ቱ የኔ ነው እያላት ስለነበረ በዛም ምክንያት ነው እሱን ያሳሰረችው። ብቻዬን ጥርግርግ አድርጌ እወስዳለሁ እያለች። ትልቁ ጉዳይ የቃል ጓደኛ መታ የሚገባሽ ሁሉ ይገባኛል፣ የሚደርስሽ ሁሉ ይደርሰኛል፣ አንቺ ተንደላቀሽ እየኖርሽ በውሸት የሰው ቤት እየዘረፍሽ እኔም ይገባኛል፣ አለበለዚያ ሚስጥርሽን አጋልጣለሁ እያለች በስንት መከራ ያጠመደችው ወጥመድ ከሽፎ ሰላምን አሳምናት እዛ ቤት እንድትገባ አድርጋታለች። ትልቁ ጉዳይ አሁን የምትፈልገው ነገር ተሳካ። የቃል ጓደኛም ይሄን ቃልን መተባበሯ የማይቀር ጉዳይ ነው። ምክንያቱም እዛ ቤት የመቆየቷ ዋስትና የቃል ሚስጥር መደበቁ ስለሆነ፣ ስለዚህ ቃል የውርስ ማረጋገጫ ወረቀት እጇ ከገባ ሰላምን ከመጉዳት ወደ ኋላ አትልም። ለጉዳቱም ተባበሪ ልትላት ትችላለች ጓደኛዋን። ሌላው ትልቁ ጉዳይ ብሌን ናት። ብሌን የእውነታውን እያወቀች ሀቁን እየተረዳች እንዴት ዝም አለች? ዛሬ ነገረቻት ነገ ነገረቻት እያል ዝምታዋ ቀጥሎ ወደ የማይሆን አቅጣጫ እየሄደ ነው። አሁን ግን ቃል የህጋዊ ወራሽ ማረጋገጫ ወረቀት እየተሰራላት እንደሆነ ብሌን አውቃለች። ምን አይነት እርምጃ ተወስድ ይሆን? እጅግ የሚያሳዝነው ነገር ዳግም ይረዳታል፣ ያግዛታል። ከጎኗ ሆኖ ሚስጥሩን ሳትደብቅ ሚስጥሩን ሳይደብቅ በግልጽ ያወራሉ። የገነት ልጅ ሆኖ ስለተገኘ የበለጠ ይቀራረባሉ። ለማለያየት ለማራራቅ ቢሞክሩ እዚህ የሚያገናኛቸው ጉዳይ አለ እያልን እያለ ዳግም ሳሚን ወቅቶታል። ሳሚም ትሳሳታለህ፣ ታው ዳግም ትጸጸታለህ፣ ሲጀመር የነገርኩህ ሌላ እቅድ እንድናወጣ ነው እንጂ እኔን እንድጎዳኝ አይደለም፣ በኋላ ይጸጽትሃል እያለውም ነበረ። ሳሚ ከተጎዳ አቶ በኃይሉንና ቃል እቅዳቸውን የሚያከሽፍባቸው ሚስጥሩን የሚገልጽባቸው ሳሚ ነበረ። እሱ ከባድ ጉዳት ከደረሰበት ወይዘሮ አልማዝ ሞታለች አልሞተችንም የሚያውቀው ሳሚ ነው። የብሌን እናት ሰላም መሆኗን የሚያውቀው ሳሚ ነው። ቃልና አቶ በኃይሉ እንዲዳፈንላቸው እንዲቀበርላቸው ነው እንጂ እውነታው እንዲጋለጥ አይፈልጉም። ስለዚህ ሳሚን ባይጎዳው የብዙዎቻችን ፍላጎት ነበር። ሳሚ መሞትም መጎዳትም የሚያሰጋ ጉዳትን መድረስ የለበትም እያልን ነው። እንግዲህ ከባድ ነው ቀላል ነው በቀጣይ ምዕራፍ የምናየው ነው። ግን ዳግም ቀላል ስህተት ሳይሆን ከባድ እርምጃን የወሰደበት በትልቅ ቢላዋ ሆድ እቃውን ዘርግፎለታል። እንዴት ያሳዝናል። ተው ዳግም ከባድ ስህተት እየሰራህ ነው፣ የሚጸጽትህን እያለው ነው። ሳሚ ምስጋናውን ለመቀበል ዳግም ምስጋናውን ለመስጠት የተገናኙ ነበር የመሰለን። ግን እናቴን እንዴት እያወክ ያን ሁሉ ግፍ ስሰራባት፣ እንዴት እያወክ ያን ሁሉ ስቃይ ሳደርስባት እንዴት አስቻለህ? ከሴት አልተወለድክም? እናት የለህም? እያለ ዳግም ስሜታዊ ሆኖ ሌላ እርምጃ ወሰደ። እንዴት ያሳዝናል! እንዴትስ ልብ ይሰብራል! ወይዘሮ ገነት ዳግም ልጄ ልጄ መሰለኝ፣ የልጄ ጠረን ይሰማኛል። አምላኬ ሆይ በሰማይ በምድር ልጄን ለ1 ደቂቃ ለ5 ደቂቃ አይቼ ከሞትኩ አይቆጭኝም ትላለች። ልጇ ግን ቀን ቆርጦ እሷን ሰፕራይዝ ሊያረጋን ነው እንጂ እናቷ መሆኗን አረጋግጧል። እንዴት ደስ የሚል ዜና ስንል የሚያሳዝንና ልብ የሚሰብረው ነገር ዳግም ሳሚን መውጋቱ ነው። ምናልባች ቃሉን ቢያስጨርሰው ምን አለ? አልማዝ አልሞተችም፣
የብሌን እናት ሰላም ናት። ብዙ ሚስጥር አለ። አቶ በኃይሉን ተባብረን ልንበቀለው ይገባል። ለዚህም ያንተን እገዛ ፈልጋለሁ ብሎ ሊያማክረውም ሊሆን ይችላል። ሳሚ በተዘዋዋሪ የምታረግልኝ ሌላ ውለታህን የምትመልስበት ጊዜ አለ ብሎ የነገረው። ዳግም ግን ከባድ ስህተት ሰራ። ብዙዎቻችንም ከባድ ስህተት ሰራ ብለን ፈርደንበታል። ትልቁ ጉዳይ አሁን ሳሚ ይጎዳል አይጎዳም የሚለው ጥያቄ ነው። በነገራችን ላይ ቃል የውርስ ማረጋገጫ ወረቀቱ ከደረሳት ሳሚንም የአቶ በኃይሉን እጣ ፈንታ ማድረሷ የማይቀር ጉዳይ ነው። ምክንያቱም እሱም ሳሚ ቀድሞ ጠርጥሯል። እንደ በኃይሉ ዘብጥያ እኔን ታስወርደኛለች፣ የውርስ ጉዳዩ እስከምጨርስላት ድረስ ነው እያለ የሚሯሯጠው ዳግም ሳሚ ይቅርታ ለስሙ ተሳስቼ ነው እና እንግዲህ ቃል ይሄ ወረቀት እጇ ከገባ ሰላምን ከመጉዳት ወደ ኋላ አትልም። ስለዚህ ልትታደጋትና ልታድናት የሚገባው ባታምናትም ዋሸሽኝ፣ አጭበረበርሽኝ፣ ልጄን ከኔ ለመለየት ነው ብላ ብትላትም ብሌን ናት። ብሌን እንዴትም ብላ ማሳመንና ማስረጃ ማግኘት አለባት። አሁን የቃል ጓደኛ ያለውን ሁሉንም ታውቃለች። እዛ ቤት ተመልሳ የገባችበትን ታውቃለች። ስለዚህ ሰላምን ከመጉዳት ወደ ኋላ አይሉም። ሳይቀድሙ ሊቀድማቸው ይገባል። የሚፈልጉት ወረቀቱ እጃቸው እስከሚገባ ነው ብላ በደንብ ማሰብ አለባት የሚል ሀሳብ አለኝ። ሌላው ትልቁ ጉዳይ ለወይዘሮ ገነት ከነገረቻት ብሌን ምናልባት ወይዘሮ ገነት የሆነ ሰው ደውሎ ሰላም እናትሽ እንደሆነች ነግሮኝ ነበረ፣ ግን ቃል እንደዚህ ብላ ስታወራ ደግሞ ሰማዋት፣ እንዳትጎጅ ብዬ ደበኩሽ ብትላት የሰላም ልጅ ማናት? ቃል የሰላም ልጅ እንዳልሆነች አውቃለሁ፣ ግን የሰላም ልጅ ማናት? ቆይ ምንድን ነው ጉዳያቸው? ምንድን ነው ፍላጎታቸው? ምናልባች የኔና ልትሆን ትችላለች እንዴ ብላ ቆም ብላ ብታስብ ቁልፉ እጇ ላይ ነበር ያለው ብሌን ግን ሁልጊዜ መሸወድና ሁልጊዜ መታለል ሆኗል ስራዋ። ውድና የተከበራችሁ ቤተሰብ ቀጣይ ክፍል ምን ይፈጠራል? ዳግም ከባድ ስህተት ሰራ፣ ሳሚ እንዳይጎዳ የብዙዎቻችን ምኞት ነው። ቃል ትጋለጥ ብሌን እውነቱን ትናገር። ዝም ብላለች እስከዛሬ። ከዚህ በላይ ከታገሰች ሀቁ ተደብቆ ሰላም መጎዳቷ ነው። ስለዚህ ለምንድን ነው የምትታገሰው የሚል ሀሳብ አለኝ።